ዛሬ አንድ ስለኔና እናቴ ታሪክ እናገራለሁ። ሙሉ ቪዲዮውን በቀጣዩ ቪዲዮ እንመለከተዋለን። ከልብ በጽናት በትዕግስት አዳምጡኝ። ወደ ቀጣይ ቪዲዮ። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያን ያለው አልሐምዱሊላህ። እና ዛሬ ያመጣሁላችሁ አንድ ስለኔና ስለእናቴ ታሪክ ለማውራት ፈልጋለሁኝ። እናቴ በጣም ረጋ ያለች ሰከን ያለችና ሁሉን ነገር በምናቧ የሚሆነውን ነገር የምታውቅ ጀግና እናት ናት። እኔ ደግሞ በባህሪ በጣም ችኩል፣ በጣም አሁን ለአሁን መልስ የምፈልግ ነገራቶችን ዞር አድርጌ ማየት የማልችል በጣም ችኩል፣ በፍጥነት መልስ የምፈልግ አይነት ሰው ነው። ታዲያ እናቴ ሁሌ እኔ ሮጣለሁ፣ እሷ ግን ረጋ ባለችበት ወደ ቤት ስመለስ ረጋ ባለችበት ባለችው አህዋል ቡና አፍልታ እየጠጣች ሊሆን ይችላል። ቤቷን አጽድታ ተረጋግታ ቁጭ ብላ ሊሆን ይችላል። ቁጭ ብላለች። ግን ልጄ አንድን ነገር ለመስራት ስታስቢ ትዕግስትን ተማሪ። ትዕግስት ሁሉ ነገር ታስተካክላለች። ትዕግስት ከሌለሽ ልደርሽ እንኳን ቢሆን አደርሽም ትለኛለች። ታዲያ እናቴ ጊዜ እየሮጠ ነው፣ እኔ ቆሜ አልጠብቀውም፣ እናም መሮጥ አለብኝ ወይም ደግሞ መስራት አለብኝ ብዬ አልሰማው እወጣለሁ። ግን መጀመሪያ በምናቧ አውቃ የነገረችኝ እናቴ ታውቀው ነበር ሁሉንም ነገር። ህይወት ያስተማረቻትን ሰዎች ለቁጣ ቢመጡ ለስድብ ቢመጡ እሷን የሆነ ነገር ማለት ስለሷ መጥፎ አወሩ አላወሩ ኬርለስ ናት። ምንም አይነት ነገር የሚሰማት ሰው አልነበረችም። ለነገራቶች ቦታ የማትሰጥ ወደፊት ለፊት ብቻ ሰርታ በርትታ ልጆቿን ማሳደግ እንዴት እንዳለባት፣ ነገራቶችን ከመቾከል ይልቅ መፍትሄዎችን እንዴት ማድረግ እንዳለባት፣ ወደ መፍትሄዎች እንዴት መድረስ እንዳለባት ቀስ ብላ እንደኔ ሳትሮጥ መድረስ የምትችልና የተረጋጋች ንግግሯ የሚሰማ ምክሯም ደግሞ ውስጥ ሰርሶ የሚገባ እናት ናት ያለች። ታዲያ እኔ በእሷ አልወጣሁም። አንቺ እዚህ እንትን ባልሽበት ጊዜ እየሮጠ ነው የሚሄደውና እኔ መሮጥ አለብኝ። አሁንም እንደዛ ማስበው የነበረው ማለት ነው። ታዲያ ወደዚህ መለስ ስል እናቴ፣ ወደ ቤት መለስ ስል እናቴ እኔ እኮ ደከመኝ፣ መሬት የምትረግጠኝ ይመስለኛል። በጣም እየሮጥኩባት፣ በጣም እየተንቀሳቀስኩባት እኔን ማሳደግ አልቻለችም ስላት፣ ልጄ መሬት እኮ ረግጠሽ አይደለም አንቺ ረግጠሻት ነው። ብትረጋጊ ኖሮ ያሮጠሽ የምትቾኪበትን ነገር ረጋ ብለሽ ጥረሽ ግረሽ እና ደግሞ በትዕግስት በጽናት ጠብቀሽ ቢሆን ኖሮ ትደርሽበት ነበረ። አሁን አይገባሽም። ትንሽ ጊዜ ስጠብቂ ህይወት ወዴት እንደሆነች ሲገባሽ መረጋጋት ምን አክል ዋጋ እንዳለው ታውቂያለሽ፣ ትረጅኛለሽ ትለኝ ነበር ማለት ነው። አለች አሁንም በህይወቴ። እናታችሁን ዘላለም ያኖራላችሁ፣ እናቴን ዘላለም ያኖራል። ታዲያ ይህንን ላስታውሳችሁ ወይም ደግሞ ይህንን ለነገራችሁ የመጣሁት ለምን ይመስላችኋል? ብዙ ጊዜ እናቶች ረጋ በሉ ሲሉ ይህ ቢሆን ያ ነው ብለው ስለ መፍትሄው ቀስ ብለው ሲሄዱ፣ እኛ ግን በሩጫ በፍጥነት መልስ ማግኘት እንፈልጋለን። ታዲያ ህይወት እንደዛ አይደለችም። ህይወት ከእንደናንተ አይነት ሰው ናት። ረጋ ብሎ ነገራቶችን መፍትሄ ማበጀት፣ በሮጠ ሳይሆን በታገሰና ባስተካከለ። ይህ ስል አትስሩ አትሞክሩ እያልኩ አይደለም። መሞከር መስራት እንዳለ ሆኖ የኔ ባህሪ ግን ዛሬ ዘርቼ ዛሬ ለምን አላጨድኩም፣ ዛሬ ነግቼ ዛሬ ለምን አላተረፍኩም፣ ዛሬ የኔ ድካም ለምንድነው ውጤት ላይ የማይደርሰው የምል ሰው ስለነበርኩ። ታዲያ ህይወት ቀስ እያለች ቁርጥጥ እያደረገችን ቢሆን ረጋ ማለት ምን አክል ዋጋ እንዳለው አስተምራኛለች። ለሁሉ ጓደኞቼ ይጠቅማቸዋል ብዬ ስላሰብኩኝ ይችን ነገር ላስረዳችሁ መጥቻለሁ። ታዲያ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ያው በተቻለኝ መጠን ስለ ትዕግስት እያንዳንዱ ነገሮች ስለ ትዕግስትና ጽናት ለማስተማር ወይም ደግሞ እንደኔ ችኩል የሆናችሁ ሰዎች፣ እንደኔ በፍጥነት መልስ የምትፈልጉ ሰዎች በመስራት ረጋ በማለት በመቆየት
ዛሬ ላይ ግን ረጋ ብዬ እናቴን ባልደርስም ያሰብኩባቸው፣ ረጋ ብዬ መልስ የሰጠሁባቸው፣ ረጋ ብዬ የነገድኩባቸው፣ ረጋ ብዬ የዘራኋቸውን ቀስ ብዬ እያጨድኳቸው እገኛለሁ። ስለዚህ ውዶቼ በእኔ ታሪክ ምን ተማራችሁ? አስተያየታችሁን በኮሜንት አስቀምጡልኝ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ ውዶቼ። ይህንን አስተካክል፣ ይሄ ይስተካከልልን ብላችሁ በኮሜንት አሳውቁኝ። ሼር፣ ሰብስክራይብ፣ ላይክ እንዳይረሳ። አበረታቱኝ። በያላችሁበት አሁንም ሰላማችሁ ብዝት ይበልልኝ ውዶቼ። መልካም ጊዜ ይሁንላችሁ።